በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነ በሁለት ደካማነት መካከል ጥንካሬን ያደረገ የዓለማት ጌታ ምስጋና የተገባው ሆነ። የአላህ ሰላምና እዝነት ለዓለማት እዝነት በተላኩት ታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እስከ ትንሣኤም ፈለጋቸውን በተከተሉ ላይ ሁሉ ይሁን። አላህ ሆይ አንተ ወደኛ የምታወርደው ወደሆነ መልካም ነገሮች ሁሉ ከጃይ ደካሞች ነንና እርዳታህን እንሻለን። ወደ እውነት መርተህ መከተልን ለግሰን። መጥፎ ድርጊቶች የምንለይበት ልቦናና የምንርቅበትም አቅም ስጠን። ንግግርንም ከሚያዳምጡት መልካሙንም ከሚከተሉት አድርገን። ከደጋግና መልካም ባሪያዎችህ ተርታ የመሰለፍን ጸጋም አድለን። አሚን። የተከበሩ ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ዑለማ ምክር ቤት ሰብሳቢ፣ የተከበሩ ሼህ አብዱል ከሪም በድረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ የተከበሩ ሼህ ኡስታዝ ሐሚድ ሙሳ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ፣ የተከበሩ ዶክተር ጀይላን ኸድር የኢትዮጵያ ዑለማ ምክር ቤት ምክትል ሰብሳቢና የአፍሪካ ዑለማዎች ምክር ቤት ምክትል ሰብሳቢ፣ የተከበሩ ኡስታዝ አቡበክር አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ፣ የተከበሩ ሼህ ሱልጣን ሀጂ አማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ ውድና የተከበራችሁ የሀገራችን ታላላቅ ዑለማዎች፣ ዱዓቶች፣ የመጅሊስ ኃላፊዎች፣ ጥሪ የተደረገላችሁ የክብር እንግዶች፣ የተከበራችሁ አባቶችና እናቶች፣ እህትና ወንድሞች፣ ታዳጊና ወጣቶች፣ ክቡራትና ክቡራን በሙሉ ዛሬ ጥሪያችንን አክብራችሁ የካውንስላችንን ይፋዊ የምስረታ መሰናዶ ለመታደም እዚህ በመገኘታችሁ የተሰማኝን ታላቅ ደስታና ክብር ከልባዊ ምስጋና ጋር በካውንስሉ ስም ለመግለጽ እወዳለሁ። ለዚህ ታሪካዊና የኢትዮጵያን ሙስሊም ወጣቶችን ታሪክና ሚና የሚመጥን ግዙፍ ሀገር አቀፍ የወጣቶች ካውንስል ይፋዊ ምስረታ ቀንም እንኳን አደረሳችሁ፣ እንኳን አደረሰን። በዚህ አጭር ንግግር የኢትዮጵያ ሙስሊም ወጣቶች ካውንስል ያነገበውን ራዕይና ተልዕኮ የተመሰረተበትን ዓላማና ግብ እንዲሁም ሊያከናውናቸው ያቀዳቸውን ተግባራት በአጠቃላይ የካውንስሉን እሳቤ በአጭሩ ለማስቃኘት እሞክራለሁ። የተከበራችሁ እንግዶቻችን፣ ወጣትነት ጊዜ ዘለል ትውልድ ተሻጋሪ ነው። ወጣትነት ሶስት ትውልዶችን የሚያገናኝ የትውልዶች ድልድይ ነው። ወጣትነት የሰው ልጆች በዚህ ምድር ላይ ማበርከት የሚችሉትን አሻራ ለማሳረፍ የሚችሉበት አካላዊ፣ አእምሮአዊና ስነልቦናዊ አቅሞች በአንድ ላይ ተሰብስበው የሚገኙበት ወሳኝና ብቸኛ የህይወት ምዕራፍ ነው። አላህ ሱብሓነሁ ወተዓላ ለሰው ልጅ አምልኮውን ለእሱ ብቻ እንዲፈጽም ምድርንም እንዲያለማ በምድርም ላይ የእሱ ምትክ እንዲሆን ሲመርጠው የመሻት ፍላጎቱን የሚያስፈጽምበት አቅምን በልጅነትና እርጅና መካከል ውብ የሆነ የወጣትነት እድሜን ለግሶት ነው። የወጣትነት ጊዜውንም በሂሳብ እንዲኖረው በመልእክተኛው በኩል ያስጠነቅቃል። አዑዙ ቢላሂ ሚነ ሸይጣን ረጂም አላሁ አለዚ ኸለቀኩም ሚን ضዕፍን ثመ ጀዐለ ሚን ባዕድ ضዕፍን ቁወህ ثመ ጀዐለ ሚን ባዕድ ቁወትን ضዕፈን ወሸይባ የኽሉቁ ማ የሻኡ ወሁወል ዐሊሙል ቀዲር። የተከበራችሁ እንግዶቻችን፣ ሀገራችን ከ70 በመቶ በላይ የሚሆነው ህዝቧ ወጣትና ከዚያም እድሜ በታች የሆኑ ዜጎች ባለቤት እንደሆነች መረጃዎች ያሳያሉ። የኢትዮጵያ ሙስሊሞች እውነታም የዚሁ ወቅታዊና ሀገራዊ ሁነት አንዱ አካል በመሆኑ ወጣቶች ከፍተኛውን የሙስሊም ህዝብ ቁጥር ብዛት እንደሚሸፍኑ ይታመናል። ወጣቶች የሀገራችንና የማህበረሰባችንን ከፍተኛ የሆነውን ቁጥር ከመያዝ ባሻገር የሀገራችንን የወደፊት ዕጣ ፈንታ በመበየን
እና የእስልምና አስተምሮ እሴት፣ መርሆ፣ ታሪክና ትውፊት በመሸከም እንዲሁም በማሳደግ ለመጪው ትውልድ የሚያሻግሩ ድልድዮች ናቸው። ወጣትነት አንድ የዕድሜ እርከን በተለያዩ እምነት፣ ባህል፣ ጾታና መደብ ውስጥ ከሚገኙ ዜጎችም ጋር የኢትዮጵያ ሙስሊም ወጣቶች የሚጋሩት እውነታ በመሆኑ ለሀገራዊ አንድነትና እድገት ወሳኝ ትኩረት የሚሻ ተጨባጭ ነው። ዓለማችን ከጊዜ ወደ ጊዜ እየተወሳሰቡ በመጡ ተደራራቢ ችግሮች እየተዋጠች ባለችበት በዚህ ዘመን ለእነዚህ ውስብስብ ችግሮች ዘመኑን የዋጁ አዳዲስ መፍትሄዎችን በመፈለግና የተሻለ ነገን በመቅረጽ የወጣቶችን የማይተካ ሚና ማጎልበት ብቻ ሳይሆን ወጣቱ ራሱን እንዲያውቅና በሚኖርበት ነባራዊ ሁኔታ እስልምና ከእርሱ ምን እንደሚጠብቅ ተገንዝቦ የጊዜውንና የቦታውን ድርሻ እንዲወጣ የሚያስችለውን አመለካከትና እድል የሚፈጥር አካሄድ ማስመር ያስፈልጋል። ስለዚህም በዘላለማዊው የኢስላም አስተምሮ የታነጹ የማይናወጽ እምነት ያላቸው ማህበረሰባቸውንና ሀገራቸውን በቅንነት ለማገልገል በማይነጥፍ ተነሳሽነት የሚተጉ ወጣት መሪዎች በተቋም ጥላ ስር መሰባሰባቸው አንገብጋቢ የትውልድ ጥያቄ በመሆን ከብዙ ሙከራዎችና ጥረቶች በኋላ በአላህ ቸርነት ካውንስሉ ዛሬ በይፋ ለመመስረት ተችሏል። ስኬታማ የወጣቱ ተሳትፎ ሊረጋገጥ የሚችለው ዘመኑን የዋጀ የወጣት መር አደረጃጀት ባለቤት ሲሆን ብቻ በመሆኑ የኢትዮጵያ ሙስሊም ወጣቶች ካውንስል እውን መሆን እነኚህን ክፍተቶች ከመሙላት አኳያ ጊዜውን የጠበቀ ምላሽ ተደርጎም ተወስዷል። የተከበራችሁ እንግዶቻችን፣ የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታውን የሆነውም የኢትዮጵያ ሙስሊሞችን እምቅ አቅም ከግምት በማስገባት በጋራ ራዕይና ተቋም ጥላ ስር በመሰባሰብ ማህበረሰብና ሀገርን ከማገልገል የኃላፊነት ስሜት ጭምር ነው። ይህ ካውንስል የተመሰረተው ሙስሊም ወጣቶች በሀገራችን አዎንታዊ የታሪክ ምዕራፍ ውስጥ የያዙትን ጉልህ ስፍራ በተለይም በሀገረ መንግስት ምስረታ ሂደት የሀገርን ሉዓላዊነት በማስጠበቅ የለውጥ ሐሳቦችን በማፍለቅ እንዲሁም ፍትህና ርትዕ እንዲሰፍን በማስጠበቅ የለውጥ ሐሳቦችን እንዲሁም ርትዕ እንዲሰፍን የነበራቸውን አበርክቶ በማስታወስ ነው። ዛሬም በሀገራቸው አዎንታዊ ለውጥ ለማምጣት የላቀ ሚና ለመጫወት የሚያስችል አቅም እንዳላቸውም በማመን ነው። ይህ ካውንስል በጋራ እሴቶቻችን፣ ራዕያችን እና የጋራ ጥረታችን የትውልዳችንን ልዩ ልዩ ፍላጎቶችና ምኞቶችን በማስተናገድ በዓሊሞቻችን ምክርና ድጋፍ እንዲሁም አቅጣጫ ጠቋሚነት ለማህበረሰባችን እድገት ትርጉም ያለው አስተዋጽኦ የምናበረክትበት በሙስሊም ወጣቶች መካከል የእሴትና የራዕይ አንድነት በመፍጠር የልዩነት አጥሮቻችንን የምንሻገርበት መሰረት እንደሚሆን ባለሙሉ ተስፋ ነን። የሙስሊም ኢትዮጵያውያን ወጣቶች ካውንስል በአንድ በኩል ወጣቱ ሙስሊም በሀገራዊና ተቋማዊ ለውጥ በነበረው ታሪካዊ ሚና ያስገኘው የራሱ የትግል ውጤት ነው። በሌላ በኩል ደግሞ ከተደጋጋሚ ስህተቶች በመማር ወጣቱ የራሱን ሐሳቦች ቅርጽ የሚያስይዝበትና ለፍላጎቶቹ መሳካት የሚሰራበት እንዲሁም ራሱን ጠቅሞ ለሀገርና ለማህበረሰብ ጠቃሚ ትውልድ የሚሆንበትን ስራ የሚከውንበት ራሱ የፈጠረው የራሱ አደረጃጀት ነው። የተከበራችሁ የሀገራችን ታላላቅ ዓሊሞች፣ ዱዓቶችና የተከበራችሁ እንግዶቻችን እንዲሁም የዚህ ካውንስል ዋነኛ ባለቤት የሆናችሁ የሀገራችን ሙስሊም ወጣቶች፣ የኢትዮጵያ ሙስሊም ወጣቶች ካውንስል በእስልምና አስኳል አስተምህሮት ላይ የተመሰረተ በዒባዳ የታነጸ ማንነትና እሴቱን የሚያከብር ለህብረተሰብ ደህንነትና ለሀገር ልማት አስተዋጽኦ የሚያደርግ በእምነት በእውቀትና በአገልግሎት መሪ የሆነ ወጣት ትውልድ ማፍራትን ራዕዩ በማድረግ የምስረታው ምሰሶ እነሆ በእናንተ ፊት ዛሬ ይተክላል። በቁርአንና በተወዳጁ ነብይ ሰለላሁ ዐለይሂ ወሰለም ሱና በመመራት የእስልምና እሴቶች በሁሉም የህይወት ዘርፍ የሚተገብር የአዎንታዊ ለውጥ የሰላምና የእድገት ወኪል የሚሆን ሙስሊም ወጣትን ማፍራት በእውቀት በአቅም ግንባታና በመንፈሳዊ እድገት ፕሮግራሞች ማነጽ
ማህበረሰቡን በርህራሄ በፍትህና በታማኝነት የሚያገለግሉ መሪዎች እንዲሆኑ ማገዝ፣ በሙስሊም ወጣቶች መካከል ያለውን አንድነት ይበልጥ ማጠናከር እንዲሁም በሁሉም የሀገሪቱ የልማት ዘርፎች ውስጥ እንዲካተትና ፍትሃዊ በሆነ መልኩ ተሳታፊ እንደሆነ መጣር የካውንስሉ ተቀዳሚ ተልእኮዎች ናቸው። እነዚህን ተልእኮዎች ለማሳካት በአንድነት፣ በፍትህ፣ በቅንነት፣ በኢህሳን ወይም ልቀት፣ በተቅዋ ወይም ፈሪሃ አላህ እሴቶች ላይ በመመርኮዝ የወንድማማችነት ርህራሄና ታማኝነት መርሆችን ለመጠበቅ ቃል እንገባለን። እነዚህ እሴቶች የኢትዮጵያ ሙስሊም ወጣቶችን ለማስተባበር፣ ለማቀራረብና ለማሳደግ ገዢ ሐሳቦች ይሆናሉ። ያሉንን ጥልቅና የዳበሩ የታሪክ ሀብቶች፣ ቅርስና ሻራዎች ለሀገራችን ምጣኔ ሀብታዊ፣ መንፈሳዊ፣ ዕውቀታዊና ማህበራዊ መስተጋብር ያበረከቱትን ጉልህ ሚና በመገንዘብ ለተሸከምነው ኃላፊነት ማነቃቂያ በማድረግ በአንድነት የተሳሰረና ለሀገርም ሆነ ለኡማው ተስፋ የሚሆን ንቁ የሆነ ወጣት ለማፍራት እንጥራለን። በትምህርት፣ በበጎ ፈቃደኝነት፣ በአመራር ልማትና በመደጋገፍ ተልእኳችንን ለመወጣት ግባችን ላይ ለመድረስና በኢትዮጵያውያን ሙስሊም ወጣቶችና በመላው ህብረተሰብ ዘንድ ዘላቂ የሆነ በጎ አሻራ ለመተው እንሰራለን። የኢትዮጵያውያን ሙስሊም ወጣቶች ካውንስልን በመመስረትና በመምራት ለህዝባችን የተስፋ ብርሃንና አዎንታዊ ለውጥ ፋና ወጊ እንዲሆን የማስቻል ቁርጠኝነታችንን እናረጋግጣለን። የተከበራችሁ የሀገራችን ታላላቅ ዑለማዎች፣ ዱዓቶችና የተከበራችሁ ወጣቶች፣ ውድና የተከበራችሁ ወጣቶች፣ የዛሬውና የነገው ኢትዮጵያዊ ሙስሊም ህዝበ መሰረት እናንተ ናችሁ። በመሆኑም ወጣቱ ራሱን በቀጣይ ለሚጠብቀው ሁለንተናዊ ለውጥ ዝግጁ መሆኑን የማረጋገጥ ከባድ ኃላፊነት አለበት። ከዚህ አኳያ ቁልፍ የወጣቱ ተልእኮ በመርህ የተኖረ ወጣትነትን እውን በማድረግ የወጣበትን ማህበረሰብ መጻኢ ሁናቴ መደላድል ለመፍጠር ከወዲሁ ራሱን መገንባትና ማብቃት ይጠበቅበታል። ወጣቱ እጣ ፈንታውን የሚወስኑት ሀገራዊ ጉዳዮች የጋራ መሆናቸውን በመረዳት ለጋራ እጣ ፈንታ የጋራ መረዳት፣ ትስስርና ስራ እንደሚጠይቅ መገንዘብም ይኖርበታል። በሁሉም አካባቢና ነባራዊ ሁኔታ ውስጥ የሚኖረው ወጣት እንደ ወጣት የጋራ የሚያስብሉት ስነልቦናዊ፣ ማህበራዊ፣ ሀገራዊና ወቅታዊ ሁኔታዎች መኖራቸውን በመገንዘብ እነዚህም በጋራ ተገንዝቦ በጋራ መንቀሳቀስ የሚያስችለው እሳቤና ተግባር ከወጣቱ ይጠበቃል። ወጣቱ በሁሉም ማዕቀፎች ውስጥ ማለትም ከመንፈሳዊ የመንሃጅ ማንነት፣ የገጠር የከተማ ነዋሪነት፣ ሴት ወንድነት፣ በገጠር ሀሪማ የተማረ ዘመናዊ ትምህርት የቀሰመ የብሔር የቋንቋ ማንነት፣ የተለያዩ የሃይማኖት አረዳዶች፣ መዝሃቦች፣ ስልጣኔዎች፣ ባህሎች ወዘተ የነገ ዕጣ ፈንታው ላይ አርአያ ሊሆኑ የሚገቡ ሀገራዊ፣ አካባቢያዊ፣ ዓለም አቀፋዊ አርአያዎችን ሚዛኑን ጠብቆ በመረዳትና የራሱ ዘመን አርአያን ከራሱ ተጨባጭ በመፍጠር ላይ ትኩረት አድርጎ ሊሰራም ይገባል። ወጣቱ በሙስሊሙ ማህበረሰብ ውስጥ እንደ ሙስሊም ለመኖርና ውጤታማ ለመሆን የሚሰራውን ያህል በሰፊው የኢትዮጵያ ማህበረሰብ ውስጥ እንደ ዜጋ ከሚኖረው ሚና በተጨማሪ እንደ ሙስሊም ወጣት የሚታይና የሚጨበጥ ከሃይማኖቱ የመነጨ የራሱ የሆነ ሚና ሊኖረው የሚያስችለውን የስነ ልቦና ልዕልናና የተግባር ዝግጁነት ሊያንጽ ይገባል። ወጣቱ በሀገሪቱ የመብት ጠያቂነት ምዕራፉ ዳግም ላይከፈት የተዘጋ ዶሴ መሆኑን ተገንዝቦ አዎንታዊ አበርክቶው የጎላ ሀገራዊ ሚናው ጎልቶ የሚሰማ አሻራውም የሚዳሰስ መሆን አለበት። ወጣቱ ስኬታማነቱን በሌሎች ስህተት ላይ ለመገንባት የማይጥር ጊዜውንም በሌሎች ደካማ ጎን ላይ የማያባክን በተቃራኒው የራሱን ጠንካራ ጎን በመረዳት ከሌሎች ጋር በትብብር የሚሰራ ነገን የሚመለከትበት የጠራ የሐሳብ ማዕቀፍ ባለቤት መሆኑን መለያ በራንዱ ሊሆን ይገባል። ውድና የተከበራችሁ እንግዶቻችን፣ ምንም እንኳ ዛሬ የተገናኘነው ለካውንስሉ ይፋዊ ምስረታ ቢሆንም
የካውንስሉን አመራሮች ኃላፊነታቸውን ከተረከቡ ቅጽበት አንስቶ በርካታ ተግባራትን አከናውነዋል። በቀዳሚነት የካውንስሉን መተዳደሪያ ደንብ በመቅረጽ ዓላማ፣ ራዕይ እና ተልእኮውን በመለየት የዓመት እቅድ በማዘጋጀት እቅዱን ለማስፈጸም አስፈላጊ የሆኑ ቁሳዊና ሰዋዊ ሀብቶችን የማሰባሰብ የተለያዩ ባለድርሻ አካላትን እየዞሩ በማነጋገር ገንቢ ሐሳብና አስተያየት መሰብሰብ፣ ጥናትን መሰረት ያደረገ መዋቅራዊ አደረጃጀት መፍጠር ወዘተ ሰፊ ጊዜ ወስደን ያከናወናቸው ተግባራት ናቸው። የወጣቱ ችግር በመለየትና የአስፈላጊነት ዳሰሳ በማድረግ በተለያዩ የሀገሪቱ አካባቢዎች በርካታ ወጣቶችን በስራ ፈጠራና አመራር ክህሎት በብቁ ባለሙያዎች የታገዘ ስልጠና ሰጥተናል። ይህ ስልጠና በሁሉም የሀገሪቱ አካባቢዎች ተጠናክሮ የሚቀጥልም ይሆናል። በዚህ ሂደትም አጋር ሳይሆን በባለቤትነት ከጎናችን እንድትሆኑ ጥሪያችንን ለሁሉም ሙስሊም ማህበረሰብ እናቀርባለን። የካውንስሉን ራዕይና ተልእኮ ለማሳካትም ከተለያዩ ወጣት ተኮር አደረጃጀቶች ከሰፊው ማህበረሰብ ከዓሊሞች፣ ምሁራኖች፣ መንግስትና ሌሎች ባለድርሻ አካላት ጋር በጋራ የመስራት ፍላጎታችንን ለማረጋገጥ እንወዳለን። ውድና የተከበራችሁ ወጣቶች ሊያሰባስባችሁ፣ ሊያስተባብራችሁ እንዲሁም አቅምና ብቃታችሁን በማጎልበት አበርክቷችሁን ሊያሳድግ የሚችል ተቋም ነሆ በአላህ ፈቃድና ችሮታ ተመስርቷል። ይህ ለእናንተው የሆነውን ተቋማችሁን እንድታገለግሉትና እንድትገለገሉበት ካውንስሉ በይፋ ጥሪ ያቀርባል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አዑዙ ቢላሂ ሚነ ሸይጣኒ ረጂም ነሕኑ ነቁሱ ዐለይከ ነበአሁም ቢልሐቅ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። እነሱ በጌታቸው ያመኑ ወጣቶች ናቸው፣ መመራትንም ጨመርንላቸው። ቢስሚላሂ ረሕማኒ ረሒም ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ ወሁወል ዐዚዙል ገፉር። ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም ወቁል ኢዕመሉ ፈሰየረ ላሁ ዐመለኩም ወረሱሉሁ ወልሙእሚኑን ወሰቱረዱነ ኢላ ዓሊሚል ገይቢ ወሸሃዳ ፈዩነቢኡኩም ቢማ ኩንቱም ተዕመሉን። በላቸውም ስሩ፣ አላህ ስራችሁን በእርግጥ ያያልና፣ መልእክተኛው ምእመናንም እንደዚሁ ያያሉ። ሩቅንና ቅርቡን ሁሉ አዋቂው ወደ ሆነውም አላህ ሱብሓነሁ ወተዓላ በእርግጥ ትመለሳላችሁ፣ ሰሩትም የነበራችሁትን ሁሉ ይነግራችኋል። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ኢንጂነር የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትን ሼክ ጋሊን ስለረሳሁ ከይቅርታ ጋር እንኳን የክብር እንግዳ ሆናችሁ እዚህ ተገኛችሁ እላለሁኝ። መርሐባ።